የአረብ ሀገር ሴት ናት። እትብቷን ታቅፎ አፈሩን አስልሶ ያሳደጋት ሀገር የወለዳት ወላጅ እንደምን ተረስቶ መስማት ያሳመማል። የአረብ ሀገር ሴት ናት በሚል አጉል ጥሪ ስሟ ተተክቶ ስም የላትም እንዴ? ቀጥሎም ኩሩ አባት ወይስ ኑሮ ከብዶት አንገት ቢደፋባት የአባትነት መብቱን ጉልበቷን ለበላ አረብ ሸጣችሁት? እናትም አለቻት ባትችል ነው እንጂ ከቅፋማ ትለያት። እሷም እኮ ቢሆን ቤተሰብ ብላ እንጂ ቁም ነገር ቢኖራት ለራሷ ብታስብ ማንንም የኖረውን ከቶ ባላቃታት። እና ምን ባጠፋች እኮ ምን በወጣት ጣቷን በማይሞላ የሥራ ቆይታ የሰው ሀገር ስደት የአረብ ሀገር ሴት ናት ብላችሁ የምትጠሯት? ይሄ ነው የሚገባት? ይሄም ሲቀናት ነው ወፈፌም ይሏታል። ወፈፌስ እነሱ ሰርቶ አደሯን ጀግና ተኝተው የሚወቅሱ ያብጠለጥሏታል ከተቀመጡበት የመንደር ላይ ድንጋይ ላፍታም ሳይነሱ። ሞኝ ናት ይሏታል ወዳ ባደረገች። ሌባዋ ያማታል በሰጠችበት እጅ አመድ አፋሽ ሆነች። አይዞሽ እህት ዓለም እንደዚህ ናት፣ ደጋግ ትገፋለች። እውነት ይመራታል፣ ሀቅ ትጠላለች። እግዚአብሔር ግን ካንቺ ነው። ሳትናገሪ ነው ውስጥሽን የሚያውቀው። አንታለህኝ በዩ አንታለህኝ በዩ